go ahead እልፍዬ። ስናድግ ለምሳሌ ልጆቻችን ኖ ማለት እንዲችሉ ስሜታቸውን እንዲገልጹ አይደለም አድርገን ያሳደግነው። ዝም በል እያለ ዝም በል፣ ዝም ሲል ደግሞ ምን አባክ ይዘጋሃል። ኮንፊውዥን ውስጥ ያደግን ሰዎች ነን እና we don't even know how to deal things። ለዛም ነው አግሬሲቭ፣ በተለይ ወንዶችን ካየሽ በተለይ አግሬሲቭ የሚሆኑት ለምንድን ነው? ማልቀስ ክልክል ነው፣ ሀሳብ መግለጽ ክልክል ነው፣ ደከመኝ ማለት ክልክል ነው። ወንድ አይደለን ምን ትልፈሰፈሳለ ምናምን እየተባለ ነው ያደገው እና ፔኑን ሰፕረስ ያደረገውና እንደ ቦምብ ነው የሚፈነዳው። ሀው በሆነ ባልሆነው ከሰው ጋር መደባደብ፣ በሆነ ባልሆነው ሰውን አቢዩዝ ማድረግ፣ በቃ ፊዚካል ነው የእኛ ኮሚኒኬሽን፣ ፊዚካል እና ባድ ወርድ ቶታሊ በቃ እንደሱ ነው ኤክስፕረስ የምናደርገው። እና የምትወጃቸውን ሰዎች ደግሞ ላለማጣት ምን ታደርጊያለሽ? ሰፕረስ ታደርጊዋለሽ። እንደን ልክ እንዳልሽው ለብቻሽ ፕሮሰስ ታደርጊያለሽ፣ ኮንተምፕሌት ታደርጊያለሽ። እንዲያትረዳም እንዴ እንዲያታረግም እንዴ ምን መርጥ ነበር መሰለሽ? ተናግሬ ከማስቀይም በድለውኛል እኮ በድላችሁኛል ማለት ከመፍራቴ የተነሳ አይ ፕሪፈር ቱ ጎ አዌይ። እና ምን ይሆናል አንቺም ሰዎችን ታጫለሽ፣ እነሱም አንቺን ያጡሻል። አንዳንዴ በመነጋገር መፈታት የሚቻል ሲምፕል ነገር እኮ ነው። መልካም ሰው ታጫለሽ፣ ትጠጫጫለሽ at the end of the day። እና እሱ ነገር ጥሩ አይደለም፣ አላደግንበትም። ያ ግን we can work on it። አሁን ግን አዌር መሆን ጥሩ ነው። ምን እየተካሄደብኝ ነው ህይወቴ ላይ? አሁን ያለው የት ቦታ ነው? ከየት ነበር የመጣሁት? ወዴትስ ነው መሄድ የምፈልገው? these three things is basic። በአዌርነስ ነገሮችን እንድንመረምር እስቲ እንግዲህ አድሬስ ላድርግ ይሄኛውን። ቴንክ ዩ። ይሄ ነገር ከየት መጣ ብለን ስንጠይቅ ደግሞ ከየት ነው የመጣው? ህፃን እየነበርን ቤተሰቦቻችን ሲቆጡን፣ አሁን ቅድም እልፍዬ እንዳለችው ማውራት ስንፈልግ ማውራት አትችልም፣ ዝም በል፣ እንዴት መልስ ትሰጠኛለህ? መልስ መስጠት ደግሞ ልክ ልናወራ ስንል ደግሞ እንዴት አድርገህ መልስ ትሰጠኛለህ ስንባል የዛን ሰዓት ፕሮግራም ዶነናል። አንድ ሁለተኛ ነገር ሰርቫይቫል ሞድ የሚባል ነገር አለ። ምንድን ነው? ለሚመጡ ቁጣዎች፣ ጥሎች፣ ነገሮች ቤታችን ህፃናት እየነበረን የምንሰጣቸው መልሶች አሉ። እነዛን መልሶች ሰውነታችን ይለምደውና ከዛ ካደግን በኋላ የምንም አይነት ይሄ ሪሌሽንሽፕ በፍቅረኛ በኩል ይባል፣ በጓደኛ በኩል ይባል፣ በስራ ባልደረባ ይሁን የመጣን ነገር ለመመለስ ቦዲያችን የሚያውቀው ያ ሰርቫይቫል ሞድ እሱ ላይ ስለሆነ አንዳንዶቻችን ለምሳሌ እየተሰደብን ራሱ ምን ሆኜ እንደሆነ አላውቅም መልስ አልሰጠሁትም ስንል ሰውነታችን እኮ ፍሪዝ አድርጎ ነው ሰርቫይቫል ሞዱን እየተጠቀመ ነው። አሁንም ስቲል ፕሮቴክት እያደረገን ነው ማለት ነው። በፊት ያኔ አቅም እያልኖረን ፕሮቴክት ያደረገንን ሜተድ ዛሬም እየተጠቀመው ነው። እኛ አሁን እሱን ነው እንግዲህ ማስተካከል ያለብን። ሪራይቲንግ ወር ደግሞ ሪለርኒንግ ይባላል። ማለትም አይምሯችንን ዳግመኛ ማሰልጠን ይኖርብናል። ምን አድርገን? አሁን እኮ 7 ዓመት አይደለም፣ አሁን እኮ 8 ዓመት አይደለም፣ አሁን እኮ 10 ዓመት አይደለም። ለራሴ መቆም፣ ለራሴ መናገር፣ ለራሴ የውስጤን ነገር መናገር እችላለሁ። የአንዳንዶቻችን እንትን ነው የሚያደርገው ራን ነው የሚለን ማለት ነው። ልክ ሰው ሲናገረን ቦርሳችንን ብድግ አድርገን የምንጠፋው ነገር ማለት ነው። ለምን? ዳታይ ወዛወር ሰርቫይቫላችን በቃ እኛን ሲጠብቀን የነበረው አእምሯችን እንደዛ ስለነበረ ማለት ነው። ለምሳሌ ከባለቤታችን ጋር ብንጣላ ብድግ ብለን የምንጠፋው፣ ልጆቻችን ልክ የሆነች ነገር ቢናገር ብድግ ብለን የምንጠፋው ዝም ብለን አይደለም። በቃ ሰውነታችን ለዛ አካስተምድ ሆኗል። ዛሬ ቆም ብለን አይተን ዛሬ እኮ ህፃን አይደለሁም፣ ዛሬ እኮ እኔ ትንሽ አይደለሁም፣ ማይንዳችንን ሪፕሮግራም ማድረግ መቻል አለብን፣ መንገር መቻል አለብን። ምን ብለን ዛሬ ቆመ ይሄን ነገር ማስተካከል ትችላለህ፣ ቆመ ይሄን ነገር ፌስ ማድረግ ትችላለህ ማለት መቻል አለብን። ዳንዬ እንኳን ደህና መጣ። አመሰግናለሁ። አንተ መልካም። አይ ቲንክ ይሄ ትልቅ ቶፒክ ይመስለኛል። አኒታ እንደው በእኛ ብቻ ሳይሆን በስነስርዓት በዩኒቨርሲቲ በወጣት ማዕከላት ወይም ማህበረሰብ የሚገኝ ቦታ ላይ ዲስከስ ልናደርገው የሚገባ ነገር ነው። ለምን ይሄ ጉዳይ አይመለከተኝም የሚል ሰው ያለ አይመስለኝም። እዚህ እስከገባነው ውስጥ ሁሉም ሰው ዋን ወይ ኦር ዘ አዘር ይመለከተዋል ይሄ ጉዳይ። አይ ቲንክ እነዚህ ሁሉ በባህላችን የገነባናቸው ነገሮች፣ በልምድ የገነባናቸው ነገሮች ያስኬዳሉ ወይ አያስኬዱም? መልሳቸው ሁለት ነው። የስና ኖን ማወቅ ነው።
the power of yes and the power of no ካወቅን አሁን የምናወራው በሙሉ እዛ ውስጥ መልሱ እዛ ውስጥ ነው ያለው። the power of yes መቼ መቼ እንበል? yes to opportunity, good opportunity ለመሞከር እንደ ሰው። yes to growth ለእድገት yes ማለት ይጠበቅብናል። yes to love ለፍቅር። yes to change መቼስ ለውጥ change is inevitable የምናቆመው ነገር አለ በቃ ብንፈልገው ባንፈልገው ለውጥ አለ። ብዙ ሰዎች ባለመለወጣቸው ወደኋላ አንድ ስቴፕ ይቀሩ ይመስላቸዋል። አይደለም፣ ወደኋላ ዳብል ስቴፕ ነው የምትሄድ ትወርጃለች። ከነበርሽበትም ምንም እንቅስቃሴ ስለማይኖር አዌርነስ ስለማይኖር ብዙ ጊዜ አንድ ጥሩ አባባል አለ። ጥሩ መሆን እንኳን ጥሩ እንኳን ባይባል ደስ ይለኛል። ኮምፎርት ዞን የምትባለው አባባል ስትቆይ ዴድ ዞን ነው የሚሄደው ይባላል። የኮምፎርት ዞን የመጨረሻ እድገት ዴድ ዞን ነው። ሰዎች የማይለወጡ ሰዎች መጥፎ ነገር ነው ያልተቀበሉትን ነው ብሎ መናገር ካልቻሉ፣ የሚደግፉትን የስ ማለት ካልቻሉ ዝም ብሎ በቃ የተመቻቸው የሚመስላቸው ግን የተመቸ የሚመስል ያልተመቸ ውስጥ የሚኖሩ ሰዎች አሉ። ስለዚህ የስ ቱ ቼንጅ፣ የስ ቱ ሪስፖንሲቢሊቲ ኃላፊነትን መውሰድ የስ ማለት አለብን። ይሄ የኔ ኃላፊነት ነው፣ ማንም ላይ መለጠፍ የለብንም። ወጣቶች ያለን እስከ 18 ዓመታችን ምናምን እሺ ተጽዕኖ ነበረብን ነው። ከዛ ወዲያ ምን ምክንያታችን ምን እንደሚሆነው ምክንያታችን ምን? ከዛ ወዲያ ራሳችን አዌርነስ ማንበብ፣ መጠየቅ፣ የሚጠቅመኝ ትክክል ነው የመጣሁበት መንገድ ትክክል ነው ወይ ብሎ መገምገም ማንም ሰው መጥቶ ሊያስታውሰን የሚችለን ሆምወርክ አይደለም፣ ራሳችን የምናደርገው ነገር ነው። ዓለም በእጃችን ነው፣ በሞባይላችን ላይ ሆኗል። አሁን ምንም ቅር ያልገባን ነገር የሚረብሸን ነገር ካለ እንኳን መጠየቅ ይቻላል። ስለዚህ ይሄ የስ የምንልበትን ማወቅ የስ ቱ ፖዚቲቭ ኮንትሪቢዩሽን በዓለም ስንኖር ለቀና አስተዋጽኦ የስ ማለት መልመድ አለብን ብዬ አስባለሁ። የባቢሎን ግንብ በግንብነቱ ግንብ ነው እኮ በቲሶዝ ሮንግ የፈረሰው ሮንግ ስለሆነ ነው የፈረሰው። አንዳንዴ በህይወታችን ላይ እንደ ባቢሎን ግንብ ብለን ገንብተን ሳናፈርስ ያስቀረናቸው ብዙ ነገሮች አሉ። አንዳንዱ ማፍረስ መልመድ አለብን። ማፍረስ ይሄኛው ለእኔ አይጠቅመኝም በቃ ባይዘው የምንገነባቸው ባህሪዎች እኮ ድልድይ አይደለም የሚሆኑን ግንብ ነው የሚሆኑት። ካወቃችሁ ግንብ ይሆናሉ። በቃ ድልድይ የሆነ ባህሪ ከገነባን ከሰዎች ጋር መነጋገር፣ መረጃ ማግኘት፣ መሻገር መቻል፣ በሰዎች ቦታ ሆኖ ማሰብ መቻል፣ እኔ ይሄ ይገባኛል አይ ዲዘርቭ ዚስ ብሎ ማሰብን ያመጣል። ግንብ የሆነ ባህሪ ያላቸው ሰዎች ግን የተዘጋ ነው። በቃ መቼም ሌላ ሰውን የማግኘት የማደግ የመለወጥ ነገር አይኖራቸውም። ስለዚህ the power of yes and no ካወቅን በእኔ አስተያየት ከተረዳን ለእኔ የሚገባኝ ይሄ ነው፣ ለእኔ የማይገባኝ ይሄ ነው። ለምሳሌ ኖ the power of no መቼ ነው እንበል። አንደኛ ኖ is protection መከላከል ነው ማለት ይሄ ለእኔ አይገባኝም። መጥፎ ነገር ቢሆን ሲያጋጥመን ሰዎች የማይገባ ቦታ ሲያስቀምጡን ካለ ቦታችን ሲያስቀምጡን ኖ ይሄ እኔ አይደለሁም፣ ይሄ የኔ ቦታ አይደለም። ፕሮቴክሽን ነው ኖ የሚለው ቃል። ይህን ከልባችን ፕራክቲስ ማድረግ አለብን። ብዙ ሰው ኖ ካልኩኝ ሰው ቅር ይለዋል። አዎ ቅር ይለዋል፣ እንዳትዋሹ፣ ምንም ቅር ይለዋል። የእሱ ቅር ማለት ነው ወይስ የኔ ህይወት መስተካከል ነው? ትልቁ ነገር የትኛው ነው? ያ ሰው በሀሳብ የሚፈልገው ሊጭንብኝ የሚፈልገውን ተጽዕኖ ሊያደርግብኝ ይመጣል። ኖ ካልኩኝ እሱ ሊከፋው ይችላል። ለምሳሌ ጓደኞቻችን ጋር ሄደን እኮ ሲጋራ ካላጨስ ከአንተ ጓደኛ አይደለም የሚል ሰው ሊያጋጥማቸው ይችላል እኮ። ከኛ ካልጠጣህ ካልሰከር አንተ ምንም ጓደኛ ሆንክ የሚል ሰው ያጋጥማል እኮ። እዚህ ላይ ለምሳሌ ኖ ማለትን ካልቻልኩ ከእነሱ ጋር አብሬ እቀራለሁ ማለት ነው። ኦኬ፣ ይሄ አንዳንዴ ሞብ ሜንታሊቲ ያለ በቃ ዝም ብሎ ወደ በዛው ኃይል ወዳለው ወደ ጮሆ መጠጋት አለና ውስጣችን ማዳመጥ፣ የውስጣችን ጩኸት ከማንኛውም የውጭ ጩኸት ይበልጣል። እሱ ማዳመጥ እንደሚሻለው። ስለዚህ ኖ ኢት ፕሮቴክሽን። ሁለተኛ when you say no you defend፣ እየተከላከልክ ነው የሆነ ነገር ምንን ብዙ ነገር ልትከላከል ይችላል። when you say no ማለት ነው ልንለምደው ይገባል። በቃ ሰው ቅር ይለዋል፣ እንትን አይከፋል እና እኛ በስቃይ ውስጥ እንኖር እገሌ እንዳይከፋው እገሌ መጥፎ ነገር እያደረገብን እያወቅን ያን መጥፎ ነገር በማውቃወማችን አይ በቃ እገሌ ከሚገፋው እኔ በቃ እየተሰቃየሁ ኖሮ የሚመርሰው እኔ በየትኛው መጽሐፍ ላይ ትበላችሁ ሰው እያሰቃያችሁ ኖሮ የሚል አላነበኩም። በእውቀት ተበላለሱ አይደል? እኔ የማውቀው አይነት ነው። ስለዚህ ይሄን ነገር በስነ ስርዓት መናገር ይመስለኛል። ስለዚህ ኖ መቼ አባውት ዩር ታይም፣ ስለ ጊዜያችሁ ነው በሉ። በማይመቻት ጊዜ መጥቼ እኔ ናኒታ እስቲ እንሂድ ወይ እንዲህ ቦታ ወይ እልፌን ወይ እንሂድ እዚህ ቦታ ምን በማይመቻቸው ሌላ ኃላፊነት ባለባቸው ስራ ባለባቸው ሰዓት ላይ ኖ ይሄኛው ፕሮግራም ተይዟል ማለት አለብን። በይሉኝታ የምንጎተት የመኪና ሪሞርኬዎች አይደለንም። የመኪና ሪሞርኬ ይሉኝታ አይኑሮ የፊተኛ ከጎትተው ይሄዳል። እኛ ያ አይደለንም። አምላክ የሰጠን እንድንጎተት አይደለም። ኦኬ፣ እንድንጎተት አይደለም። ብንችል
ወደኋላ የቀሩት ወደፊት እንድንስባቸው ነው የጠራን። ብንችል የደከሙትን ከፍ እንድናደርጋቸው ነው ብንችል። ካልቻል ቢያንስ ራሳችንን እንኳን መለወጥ አለበት። ስለዚህ ኖ መቼ ነው የምንለው? when your peace is in danger፣ ሰላማችን ሲሰበር፣ ሰላማችን ሲረበሽ ኖ እንልመድ። ኖ እንልመድ። በቃ ሰላሙ እየተረበሸ ሰው የስ የሚል ሰው ምን ማለት ነው? እስኪ ንገሩኝ። አንደኛ የሚደረገው መጥፎ ነገር እንዲስፋፋ በተዘዋዋሪ ድጋፍ እየሰጠ ነው። ልብ በሉ፣ ድጋፍ እየሰጠ ነው ኖ ስንል ማለት ነው። ስለዚህ ሰላማችሁን የሚነካከል ሲመጣ ኖ። ሶስተኛ አይዴንቲቲ፣ ማንነታችሁ የሚነካ ነገር ሲመጣ ሰዎች በእምነት ይመጡባቸዋል። ሰዎች በብሔር ይመጡባቸዋል። ሰዎች ባላችሁ አይዲዮሎጂ ይመጡባቸዋል። ባላችሁ ፊሎሶፊ ይመጡባቸዋል። በእናንተ በምታምቱ ይመጡባቸዋል። ያ አይዴንቲታችሁን የሚነካ ከሆነ ነው ይሄ ያንተ ሀሳብ ነው ወይ ይሄ ያንቺ ሀሳብ ነው። እህቴ መጣላት አይገባንም። ልብ በሉ። ኖ ማለት መጣላት አይደለም። ኖ ማለት ለእኔ የሚበጀኝ ነገር ይሄ ነው፣ ይሄኛው ለእኔ አይበጀኝም ብሎ በስርዓት ማስረዳት ነው ኖ ማለት። ስድብ፣ ቁጣ፣ መደባደብ አይደለም ኖ ማለት። እንልመድ ይሄን ነገር። ሌላ ስታንዳርድ፣ የማይመጥናችሁ ቦታ አትገኙ። እኔ ቲክቶክ ውስጥ ስድብ ያለበት ቦታ አልገባም። ምንድነው የማደርገው? እኔነቴ በቃ ስድብ ያስደስተኝ ማለት ነው። እዛ ገብቼ ቁጭ ካልኩኝ እኮ ስድብ ደስ ይለኛል ማለት በቃ ሰው ከሰው ሲሳደብ ይሆን እንጆይ የማደርግ ከሆነ የኔ ስታንዳርድ ያ ነው፣ መለኪያዬ ያ ነው። በቃ ስድብ አድናቂ ሆኜ ነገ ደግሞ በቀደም የሰማነው ስድብ ይገርማል እኮ ሌላ ሰው ያን ስድብ እናገራለሁ። የበለጠ መጥፎ ነገር ማስተላለፊያ አዳፕተር ነው መሆኑ። ስለዚህ ይህን በጣም 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 መጠንቀቅ ያለብን ይመስለኛል። ሌላ ኖ መቼ እንበል? ባውንደሪያችን ሲነካ። ሁሉም ሰው ስለ ባውንደሪ እዚህ ቤት በደንብ አውርተናል። ካስታወሳቸው እናንተ እልፍ ናኒ ባውንደሪ ብዙ ጊዜ እየጠፋ ያለው ባውንደሪ ነው። በእኛ አንፎርቹኔትሊ በሀበሻ ኮሚኒቲ ባውንደሪ ጠፍቷል። ትዳራችን ውስጥ ስንት ሰው ገብቶ እንደሚጨፍር፣ ስንት ሰው ማናጀር እንደሆነ ታውቃላችሁ። የትምህርት ፍላጎታችን ውስጥ የሚመረጥልን በማን እንደሆነ ታውቃላችሁ። አላቅም ስንቶቻችን ይሁን በውስጣችን የተመኘነውን ከልጅነት ጀምሮ ያለን ህልማችን እየተማርን ያለን። ብዙ እኮ በቃ ባጎት ባክስት በዘመድ የሚመረጥ የትምህርት እኮ ያለ ኢንጂነር ያበላል። አጎትሽ ኢንጂነር ነው፣ ትማሪያለሽ ኢንጂነር፣ እንጀራ አለቀ። እምቢካሽ ይረግምሻለሁ። አሪፍ አሪፍ መዝጊያ ደግሞ አላቸው ትልልቆቹ መቆለፍ ያላቸው እና ያ አይ ቲንክ በስነ ስርዓት ከሆነ በአክብሮት ከሆነ የምንናገረው ያ ይደርስብኛል ብዬ አልፈራም። ቤተሰቦችን ማክበር መጽሐፍ ቅዱስ ይለኛል፣ አከብራለሁ። የግሌ ምርጫ ላይ ደግሞ የኔ ምርጫ እንዳደርግ በአክብሮት አስረዳለሁ። በፍቅር በቁጣ እንዲህ ነው የማደርገው እናንተ አታውቁም አይደለም። እኔ ይሄ ኢንተረስት ይሄ ነው ካለ ፍላጎተው እየገባ ይመስለኛል። አንዳንዴ ፕሮፌሽናል የምናያቸው ሚስቴኮች ሰው ካለ ፍላጎት እየገባ ይሆን የሚያደርገው ላለሁ አንዳንዴ እፈራለሁ። በቃ የሆነ በጣም ትልቅ ሚስቴኮች ስናይ፣ የፕሮፌሽናል ሚስቴኮች ስናይ ይሄ ሰው ከልቡ ይሄ ሙያ ውስጥ ነው ያለበት ወይስ እንዴት ሊሆን ይችላል ብለን የምንጠይቅባቸው ይችላል። ስለዚህ ዲግኒታችን ባውንደሪያችን የሚነካ ነገር ላይ በስነ ስርዓት ኖ እንልመድ። ሌላ ፕሪቨንቲንግ ዲስትራክሽን፣ የእናንተን አካሄድ የእናንተን ህይወት ዲስትራክት የሚያደርግ ነገር ሲመጣ ኖ እንበል። ኖ ማለታችሁ ክፉ ሰው አያስብላችሁም። ብዙ ሰው ኖ ካለ መጥፎ የሆነ ይመስለዋል። መጥፎ ይሆናል። አሁን አንድ ማሚ 100 ብር ጭኝ ይሻል ናኒታ አልሰጥህም የኔ ልጅ ካልሽው በቃ አንቺ መጥፎ ሆንኩ ብለሽ ማሰብ ያለብሽ ልጅሽን ወደ ቀና ለመብራት ስለምታስቢ ነው ኖ ያልሽው እንጂ 100 ብር አለ ህይወትሽን ደምሽን ሰጫዋለሽ፣ ወተትሽን ሰጫዋለሽ፣ ህይወትሽን ሰጫዋለሽ። ኖን የማወቅ ልምድ ያስፈልገናል። ኖ ጋርድ ዩር ሜንታል ሄልዝ ይላል። ከሜንታል ሄልዝ ጋር ያያዝ ነው። እንዴት ብዙ ሰዎች ወይ ባላቸው ያሰቃያቸው፣ ወይ ሚስት ያሰቃያቸው፣ ወይም ዘመድ ያሰቃያቸው፣ ወይ አለቃ ያሰቃያቸው በጣም በስቃይ ሲኖር ሰዎች የሉ ሜንታል ሄልዛቸው የተጎዳ በቃ በጣም የተሰበሩ ሰዎች የሉ። ኖ ማለት ስላልቻሉ ነው። አንድ ወደ ትግል ልውሰደውና አንድ አሜሪካዊት ነበረች ሮዛ ፓርክ የምትባል ብላክ አሜሪካን አይሆፕ ታውቋታላችሁ፣ የተስፋ አደርጋለሁ። የጎግል ማድረግ ቻላችሁ። ከስራ መታም በአውቶቡስ ላይ በእነሱ ዘመን ጥቁር ከኋላ ነጭ ከፊት የሚቀመጥበት ባሱ ገባችና ከፊት አግኝታ ቆጫለች። ሹፌሩ መጣና እዚህ ጋር መቀመጥ አትችልም አላት። እሷ ከስራ መታ ደክማ ገብቷቸዋል፣ ገንዘብ ከፍላለች። እኔ እዚህ ጋር ነው የምቀመጠው፣ ገንዘቤን ከፍያለሁ፣ ከስራ ደክሞኛል፣ መሄድ አለብኝ ነው። ጥቁሮች ከኋላ መቀመጥ አለባችሁ ነው። ያን የመሰለ ከባድ ህግ እንኳን ጥሰው ነው የሚሉ ሰዎች እንዳሉ እንድታውቁ ፈልጌ ነው። በዛን ጊዜ ሊያስገድል የሚችለው ነገር እንኳን ኖ ያሉ ሰዎች እንዳሉ እንድታውቁ። በአስቸጋሪ ጊዜ አይቻልም በተባለ ጊዜ ኖ ማለት ይቻላል ነው። እቺ ሴት ኖ ብላ በመቀመጧ ታሰረች። የሚገርማቸው አሜሪካ ውስጥ ትልቅ ሰልፍ
የአሜሪካን የባስ ኢንዱስትሪ ወደ ዜሮ ኢኮኖሚ ያስገባ እንቅስቃሴ ተፈጠረ። ለምን? ኖ ስላለች። ስለዚህ ኖ የምለውን ነገር እናንተን የሚጎዳ ህሊናቸው የማይቀበለው በፍጹም አትጠቀሙበት። ከሰላማችሁ የሚያረቃችሁ ከጤናችሁ የሚያረቃችሁ ነገር ኖ ማለትን ከዛሬ እንጀምር። ከዛሬ ያልጀመራችሁ ካላችሁ ማለት ነው። ይሄ በጣም አስፈላጊ ነው ብዬ አስባለሁ። ሜንታል ሄልዝ ማለት ጨዋታ አይደለም። የአእምሮ ጤና ከሌለን ሰላም የለም። ልብ በሉ። ሰላም ከሌለን ምን አይነት ቤተሰብ ነው የምንመራው? ምን አይነት ስራ ነው የምንሰራው? ምን አይነት ህይወት ነው የምንኖረው? የተበላሸ የተደበላለቀ ህይወት ነው የምንኖረው። ስለዚህ we should be more careful። ኖ ማለትን እንልመድ። ስለሚያስፈልግ ነው፣ ፋሽን አይደለም። ነው እንደ ጃኬት አውጥተን የምንቀይረው አይደለም። አያስፈልግም ኖ እንበል። በቃ የማይሆን ነገር ስናይ የማይጠቅና ኖ ይሄ ትክክል አይደለም። በቃ ይሄ አመፃ ወይ ደግሞ ተሳደቡ፣ ጩሁ፣ ተደባደቡ እያልኩ አይደለም። ስርዓት ባለው መንገድ ነገሮችን መቃወም ይቻላል። ኖ ይህ የኔ አይደለም፣ ይህ እኔን አይመለከተኝ፣ ተገቢ አይደለም። ባይ ዘ ዌይ ኖ ማለት ኢት ፕሪዘርቭ ዩር ፊውቸር። ኢት ፕሪዘርቭ ዩር ፊውቸር ምን ማለት ነው? መጫችሁን ራሱ የሚያስጠብቅ ነው ኖ ማለት። ካሁን ኖ ማለት ከቻላችሁ መጫችሁን ታስጠብቃላችሁ። መጫችሁን ወዴት ነብስ ታውቁታላችሁ። ግን ኖ ካላችሁ መጫችሁን የሚያጨልም ነው ኖ ማለት አለመቻላችሁ። ልብ በሉ። ግን እዚህ ጋር ኖ ስል ለጥሩ ነገር ሁሉ ኖ በሉ ያውቋቸው አይደለም። ኦኬ፣ ትርጉሙን እንደሚረዳችሁ ተስፋ አደርጋለሁ። ቀደም በገለጽኳቸው ሂደቶች ውስጥ ኖ ማለት የሚገባን መቼ ነው የሚለው ነገር the power of yes and ኖን በማወቅ ከብዙ ነገር መውጣት እንደምንችል ተስፋ አደርጋለሁ። ቴንክ ዩ በጣም ዳንኤል። ኖ ባይ ዘ ዌይ ሁልጊዜ የምለው ኢትስ አ ፉል ሰንተንስ ሙሉ እንትን ነው ምንድነው ወርድ ነው። በቃ ላይክ ምንም አይ ብለን ማስረዳት አይኖርብንም። በቃ አይ ማለት ብቻ ይበቃናል። ሶ ኖ ኢዝ አ ፉል ሰንተንስ እና ልጆቻችንን ኖ ከታች ጀምሮ ኢቭን እኛ ላይም ቢሆን ወላጆች ላይ ማስተማር መቻል አለብን። ኖን ከታች የተማረ የስን ማለት ትክክለኛውን የስ ልክ እንደተባለው ትክክለኛው የስ ትክክለኛውን ኖ ልጆቻችንን ከታች ጀምረን ካስተማርናቸው ለራሳቸው መቆም የሚችሉ ለራሳቸው መግለጽ የሚችሉ ራሳቸውን መጠበቅ የሚችሉ ልጆች ያው በበቂ ሁኔታ እናሳድጋለን ማለት ነው።